ሰላም ለእናንተ ይሁን የእግዚአብሔር ቤተሰቦች እንደምናችሁ። እግዚአብሔር ይመስገን። ዛሬ ደግሞ እግዚአብሔር ረድቶን አንድ እግዚአብሔርን ቃል ይዤ ወደ እናንተ መጥቻለሁ። እግዚአብሔር አምላካችን እንዲያስተምረን እስቲ እንጸልይ። እግዚአብሔር አምላካችን በጌታ በኢየሱስ ስም እጅግ አድርገን እናመሰግናለን። እንደገና ይህንን እድል ስለሰጠን በኢየሱስ ስም ክብር ላንተ ይሁን። በጌታ በኢየሱስ ክርስቶስም የምንማረውን ትምህርት ጌታ እግዚአብሔር እንድታስተምረን መንፈስን እንድትልክልን በጌታ በኢየሱስ ስም ጸጋ፣ ኃይል፣ አቅም እንድትሰጠን በኢየሱስ ስም እንለምንሃለን። በጌታ በኢየሱስ ስም አሜን። እግዚአብሔር የተመሰገነ ይሁን። በዮሐንስ ወንጌል ምዕራፍ 9 ላይ ያለውን በጌታ በኢየሱስ ክርስቶስ ስም አነባለሁ። ሲያልፍም ከመወለዱ ጀምሮ እውር የሆነውን ሰው አየ። ደቀ መዛሙርቱ መምህር ሆይ ይህ ሰው እውር ሆኖ እንዲወለድ ኃጢአት የሰራ ማን ነው? እርሱ ወይንስ ወላጆቹ ብለው ጠየቁት። ኢየሱስም እንዲህ ብሎ መለሰ፣ የእግዚአብሔር ሥራ በእርሱ እንዲገለጥ ነው እንጂ እርሱ ወይንም ወላጆቹ ኃጢአት አልሰሩም። ከዚህ ክፍል የምንመለከተው ኢየሱስ ሲያልፍ ከመወለዱ ጀምሮ እውር የሆነውን ሰው አየ ይላል። ከመወለዱ ጀምሮ እውር የሆነውን ሰው አየ። ኢየሱስ ሲያይ ነገር ለመለወጥ ነው። ኢየሱስ ሲመለከት ታሪክን ለመቀየር ነው። ደቀ መዛሙርቱም አይተዋል። ነገር ግን እነሱ ምንድነው የነሱ እይታ? ይሄ ሰው እውር ሆኖ የተወለደው ኃጢአት ሰርቶ ነው ወይንስ ደግሞ ቤተሰቦቹ ሰርተው ለዚህ እውርነት የበቃ የሚል ነበር አስተያየታቸው። የኢየሱስ አስተያየት ግን እውር የሆነው ሰውዬ ተፈውሶ ድኖ የእግዚአብሔር ክብር ተገልጦበት ቆሞ ሙሉ ሰው ሆኖ እንደሚቆም ነበር ኢየሱስ የሚለው። ስለዚህ ርዕሳችን ዛሬ ምንድነው? ሰዎች ያላዩትን ኢየሱስ ያያል በሚል ነው። ሰዎች የሚያዩት እይታ አላቸው። የሰዎች እይታ አለ፣ ደግሞ እንደገና የኢየሱስ ክርስቶስ እይታ አለ። በእያንዳንዳችን በህይወታችን በምናልፍበት መንገድ ሁሉ ሰዎች የሚያዩት ነገር አለ ስለኛ። በምናልፍበት ጎዳናዎች ሰዎች የሚሰጡት አይተው የሚሰጡት የራሳቸው ግምት፣ የራሳቸው እይታ አላቸው። ደግሞ ጌታ ኢየሱስ ጋር ስንመጣ ኢየሱስ እኛን የሚያየን በምናልፍባቸው የህይወት ፈተናዎች፣ በምናልፍባቸው የህይወት ውጣ ውረዶች ውስጥ በዛ በምናልፍበት ነገር ውስጥ አሸናፊዎቹ ነን። ነገራችን ተለውጦ የእግዚአብሔር ክብር በእኛ ህይወት ተገልጦ ለምስጋና እንደምንቆም ጌታ ይመለከታል፣ አርቆ ያያል። የሰው እይታ ሌላ ነው፣ የጌታ እይታ ሌላ ነው። ስለዚህ ሰዎች ችግራችንን ይመለከታሉ፣ ሰዎች የጎደለንን ነገር ያያሉ። ምናልባት በዚህኛው መንገድ ይሆን የመጣባት፣ ምናልባት ይሄኛው ነገር ልክ ይሄንን ሰው እንዳሉት ኃጢአት የሰራው እሱ ነው ወይስ ቤተሰቦቹ ብለው እንደተመለከቱት የሰዎች ግምት አለ። ይሄ ነገር የሆነው ይህንን ነገር ስላላደረገች ይሆን ወይ ደግሞ እንደዚህ በዚህ ላይ የምንመለከታቸው ደግሞ የእግዚአብሔር አገልጋዮች የነበሩትን ኤልሳቤጥና ዘካርያስን መመልከት እንችላለን። በእግዚአብሔር ዘንድ ነቀፋ የሌላቸው ሰዎች ናቸው እነዚህ የእግዚአብሔር አገልጋዮች። ነገር ግን በሰው ዘንድ ነቀፌታ ነበረባቸው። ሰው የሚያየው ችግር ነበረባቸው፣ መካንነት ነበረባቸው። ሰዎች የሚያዩት እይታ ነበረ። ጌታ ደግሞ እነሱን ሲመለከት ዮሐንስ የሚባል የኢየሱስ ክርስቶስ መንገድ ጠራጊ የሆነ የእግዚአብሔር አገልጋይ የሆነ ልጅ እንደሚወለድ፣ የእግዚአብሔር ክብር በእነሱ ህይወት እንደሚገለጥ ይመለከት ነበር። የሰዎችን እይታ የሚሽር ነገር እንደሚወለድ ጌታ ይመለከታል። እና አንዳንድ ጊዜ ምንድነው ጌታ ሆይ ምንድን አድርጌ ነው እንዴት ሆኖ ነው ይሄ ነገር ከህይወት ያልወገድ ያለው? የሚገርማችሁ ይሄ እውር የሆነ ሰው ከመወለዱ ጀምሮ እውር የሆነውን ሰው ጌታ ኢየሱስ የክብር መገለጫ ነው ያለው። እሱ የወላጆቹ ኃጢአት ስለሰሩ አይደለም፣ ነገር ግን የእግዚአብሔር ክብር በእሱ ይገለጥ ዘንድ ነው ሲል እንመለከታለን። እና አንዳንድ ችግሮቻችን፣ አንዳንድ ነገሮቻችን የእግዚአብሔር የክብሩ መገለጫዎች ይሆናሉ። እግዚአብሔር እኛ በተሰበርንበት ወይም ደግሞ እኛ ባዘንበት፣ እኛ በሰዎች ዘንድ አሁን ኤልሳቤጥ ነቀፌታ ነበረባት።
በሰዎች ዘንድ ነቀፌታ ነበረባት። ለዚህ ነው አለች ነቀፌታዬን ከሰው መካከል አስወገደልኝ አለች። በሰው ዘንድ ስትታይ ነቀፌታ ነበረባት፣ በእግዚአብሔር ዘንድ ግን ነቀፌታ የላትም። እና በምናልፍባቸው የህይወት ውጣ ውረዶች በዛው ስፍራ ላይ በዛው በተነቀፍንበት ጉዳይ ላይ እግዚአብሔር ነገራችንን ወደ ክብር መለወጥ ይችላል። እግዚአብሔር ነገሮቻችንን ወደ ምስጋና መቀየር ይችላል። ክብር ለእግዚአብሔር ይሁን። ያለቀስንባቸው ቦታዎች፣ የተነቀፍንባቸው ነገሮች የእግዚአብሔር የክብር መገለጫዎች ሆነው ይታያሉ። በዛው ባለቀስንበት ስፍራ፣ በዛው ዋጋ በከፈልንበት በተነቀፍንበት ይሄ ለምን ሆነባት ተብሎ መጠቋቆሚያ በሆነበት ጥያቄ ውስጥ ሰው እስኪገባ ድረስ የሆነባቸው ነገሮች የእግዚአብሔር የክብሩ መገለጫው ሲሆኑ ለምስክርነት እንቆማለን በዛው ስፍራ። አንዳንድ ሁኔታዎቻችንን ጌታ ለምስክርነት ይጠቀምባቸዋል። ክብሩን ሲገልጥ መመስከራችን አይቀር ለምስጋና ይለውጣቸዋል። ሐዘኖቻችንን፣ ለቅሶዎቻችን ወደ ምስጋና ይለወጣሉ። ስለዚህ ጌታ ኢየሱስ ሲመለከት ሰው እንደሚያይ አይደለም። ሰው እንደሚያይ አይም ጌታ ሰዎች ያላዩትን ኢየሱስ ያያል ያልነው ለዚህ ነው። አንደኛው እግዚአብሔር የተመሰገነ ይሁን። በምን አይነት ህይወት እንደምናልፍ እያንዳንዳችን እናውቃለን። ነገር ግን በምናልፍባቸው በማናቸውም ሁኔታዎች ነገርን መገለበጥ የሚችል ለክብሩ መቀየር የሚችል ጌታ ከኛ ጋር አለ። ደቀ መዛሙርቱ ኢየሱስን ሲጠይቁት ይሄ ሰው ዕውር ሆኖ የተወለደው ከሱ ነው ወይስ ከቤተሰቦቹ ኃጢአት ብለው ሲጠይቁ ኢየሱስ መልስ የሰጠው በጣም የሚገርም መልስ፣ እግዚአብሔር ክብር በእርሱ እንዲገለጥ ነው አለ። ሃሌሉያ። እና በሚያስቸግረን ነገር፣ በሚያስመጣን ነገር፣ በሚያስጨንቀን ነገር መታወቂያ በሆነብን የዚህ ሰው መታወቂያ ዕውርነት ነው። ያ ዕውሩ ሰውዬ ደግሞ ዕውርነቱ ምን አምጥቶበታል? ከሰው በታች እንዲሆን አድርጎታል። ወደ ቤተ መቅደስ እንዳይገባ ከልክሎታል። ከሰው እንዳይቀላቀል አድርጎታል። የነበረው ዕውርነት ድሃ አድርጎታል። የሰው ተረጂ፣ የሰው ተጧሪ አድርጎታል። ስለዚህ ያንን መታወቂያ ሊቀይር ነው ኢየሱስ ያየው። ኢየሱስ ሲያይ መታወቂያ ይቀየራል። ኢየሱስ ሲያይ ነቀፌታ ይነሳል። ኢየሱስ ሲያይ ታሪክ ይለወጣል። ክብሩን እንደዚህ አድርጎ የሚገልጥ አምላክ አለን። አሜን። ክብር ለእግዚአብሔር ይሁን። ሃሌሉያ። አንደኛው የምንመለከተው ይሄ ሲሆን፣ ሁለተኛው ደግሞ ኢየሱስ ባልተለመደ መንገድ ይጠቀማል። ለማዳን፣ ለመታደግ፣ ታሪክን ለመለወጥ እኛ በለመድነው፣ እኛ ባወቅነው፣ እኛ ኤክስፔሪየንስ ባደረግነው መንገድ ሳይሆን እኛ ባልጠበቅነው፣ እኛ ባልገመትነው፣ እኛ ባላሰብነው መንገድ ክብሩን ነው የሚገልጠው። ዮሐንስ ምዕራፍ 9 ቁጥር 6 ጀምረን እናነባለን። ወደ መሬትም እንትፍ አለ፣ በምራቁም ጭቃ አድርጎ በጭቃው የዕውሩን ዓይኖች ቀባና ሂድና በሴሊሆም መጠመቂያ ታጠብ አለው። ትርጓሜውም የተላከ ነው። ስለዚህም ሄዶ ታጠበ፣ እያየም መጣ ይለናል። ሃሌሉያ። ኢየሱስ ያልተለመደ መንገድን ይጠቀማል። እኛን ለማዳን፣ እኛን ለመታደግ፣ እኛን ከነነቀፌታችን እንዳንኖር ሲፈልግ የሚጠቀመው የራሱን መንገድ ነው። ያ የራሱ መንገድ ደግሞ እኛ በለመድነው አይደለም። ብዙ ጊዜ እኛ በጠበቅነው፣ ባሰብነው፣ በለመድነው መንገድ ጌታ አይሰራም። ምክንያቱም እሱ ሁሉ ጊዜ የአዲስ ነገር ባለቤት ስለሆነ አዲስ ነገር መስራት ስለሚወድ ባልተለመደ መንገድ ጌታ ኢየሱስ ይመጣል። ለዚህ አይነ ስውር ጌታ የመጣለት ባልተለመደ መንገድ በጭቃ አይነ ስውር የታመመ አይን በጭቃ ኖርማሊ አይፈወስም፣ አይድንም። ነገር ግን ኢየሱስ ከያዘው የማይፈውሰው፣ የማያደርገው፣ የማይሰራው ስራ እንደሌለ ለማሳየት ባልተለመደ መንገድ መጣ እና ጭቃ በራሱ አይፈውስም። ያው እንደምናውቀው ጭራሽ ሊያጠፋ ሊያበላሽ ይችላል። ነገር ግን በኢየሱስ እጅ የገባ የማያድን የሚመስል የሚሰራ የማይመስል ነገር የዚህን ሰውዬ አይን ሲፈውስ እንመለከታለን። እና ወደ ኢየሱስ እጅ ውስጥ የገቡ ነገሮች የማያድኑ፣ የማይፈውሱ፣ ታሪክ የማይሰሩ የሚመስሉ ነገሮች የሰውን ልጅ ታሪክ፣ የሰውን ልጅ እንቆቅልሽ መፍታት ይችላል። ለምን? ኢየሱስ ጌታ ስለሆነ፣ ለምን? ኢየሱስ ሁሉን ቻይ ስለሆነ። ክብር ለእግዚአብሔር ይሁን። ሃሌሉያ።
ነገር ግን አንድ ነገር አለው። በጭቃ እንትፍ ብሎ በጭቃ ከቀባው በኋላ ሂድና በሰሊሆም ታጠብ አለው። ትእዛዝ ነው የሰጠው። ሂድና ታጠብ የሚል ትእዛዝ። ያ ሰው ግን ትእዛዙን አከበረ፣ ሰማ፣ እሺ ያለ ታዘዘ። ስለዚህ ጌታ ኢየሱስ የሚያዘን ነገር ምንድን ነው? ነገራችን እንዲለወጥ፣ ታሪካችን እንዲለወጥ፣ ከነጥያቄያችን እንዳንሞት፣ ነገራችን ላይ ጣልቃ ገብቶ በህይወታችን ሊሰራ የሚፈልግ ጌታ አለና አንድ ትእዛዝ ያዛል። ይሄን አድርጊ፣ ይሄን አድርግ፣ ሂድ፣ ጹም፣ ጸልይ፣ ወይም ደግሞ ሂድና ታረቅ፣ ይቅርታ አድርግ የሚላቸው ብዙ የሆኑ ትእዛዞች አሉ። ለእያንዳንዳችን እንደወደደ እንደፈቀደ የሚያዘን ትእዛዝ አለ። ይሄ ሰው ሲታዘዝ ግን ምንድነው ያደረገው? እሺ ብሎ ተነስቶ ሄደ። ሄዶ ታጥቦ እያየ መጣ ይላል። አየ። የማየት ችግር ነበር የነበረበት። አየ። ምን ስላደረገ? የክርስቶስ ኢየሱስን ትእዛዝ ስለፈጸመ። በዚህ ላይ ደግሞ ምን እንመለከታለን? በዮሐንስ ወንጌል ምዕራፍ 2 ላይ ወደዛ ወደ ቃና ዘገሊላ ጌታ ኢየሱስ ሄዶ የወይን ጠጃቸው አለቀባቸው። የምታውቁት ታሪክ ስለሆነ ነው። የወይን ጠጃቸው ሲያልቅባቸው ያደረገው አንድ ነገር ነው። እነዛን ጋኖች ውሃ ሙሏቸው አላቸው። ሲላቸው እንዴት ነው ውሃ የሚሞላው? ውሃ ምን ያደርጋል? መልክ የለው ጣዕም የለው ብለው አላሉ። አልተከራከሩ። ምንድነው ያደረጉት? ያላቸውን አደረጉ። እርሱም የሚላችሁን አድርጉ እንዳለቻቸው እናቱ ማርያም፣ እነዛም ሰዎች ምን አደረጉ? ትእዛዙን ፈጸሙ። ተአምራት ለማየት መታዘዝ ግድ ነው። የክርስቶስ ኢየሱስን ስራ በህይወታችን ክብሩ እንዲገለጥ ከፈለግን እሱ የሚለንን ማድረግ ግድ ነው። አለበለዚያ አለ ትእዛዝ የህይወት ለውጥ አይመጣም። እሱ የሚለንን ሳናደርግ የሱ ስራ የሱ ክብር በእኛ ህይወት ሊገለጥ አይችልም። ስለዚህ ጌታ ኢየሱስ የሚያዘን ምንድን ነው? ጌታ ኢየሱስ የሚለን ምንድን ነው? ያንን ሰምተን መታዘዝ እንድንችል ጌታ እግዚአብሔር ጸጋውን ያብዛል። ምክንያቱም ያለ ትእዛዝ ይሄ ሰው እሺ ባይል ሄዶ ባይታጠብ ሊያይ አይችልም። ስለዚህ የሚያዘንን ነገር አሜን ጌታ ሆይ ቢያም እንኳን ቢከብድ እንኳን ከኛ አይምሮ በላይ ቢሆንም እንኳን ምክንያቱም ባልተለመደ መንገድ ነው የሚሰራው ብለናል ቅድምና ከኛ አይምሮ ውጭ እንኳን ቢሆን ምን ማድረግ አለብን? ጌታ ሆይ እንድታዘዝክ ያልከኝን ማድረግ እንድችል አባቱ ጸጋህን አብዛል። ምክንያቱም የእግዚአብሔር ጸጋ ካልበዛና ካልረዳ ምንም ማድረግ ስለማንችል፣ ስለዚህ እግዚአብሔር ጸጋ ደግሞ ሁሉ ጊዜ ሊረዳን ወደኛ ስለሚመጣ በሚከብዱን በሚመስሉን ይህንን ማድረግ አልችልም ጌታ ሆይ ይቅር ማለት አልችልም አባቱ የተጎዳሁትን እኔ ነኝ የማውቀው ይህንን የማድረግ አቅም የለኝም ብለን ለምንላቸው ነገሮች ከባባድ ለሚመስሉን ጥያቄዎች የክርስቶስ ኢየሱስ እርዳታን መጠየቅ አለብን። የመንፈስ ቅዱስን እገዛ መጠየቅ አለብን። ስንጠይቀው እሱን መታዘዝ እንችላለን። ምን ቢከብደን ጸጋው ይበዛልናልና በእግዚአብሔር ጸጋ ሁሉን ማድረግ ስለምንችል ማለት ነው። እግዚአብሔር የተመሰገነ ይሁን። ሌላው ደግሞ የምንመለከተው ምንድነው? ከታዘዘ በኋላ ተፈውሶ ከመጣ በኋላ ከተአምራቱ ጋር ከተገናኘ በኋላ ምንድነው የሆነው? አንድ ነገር ሆኗል። እሱም ምንድነው? አካላዊ አይኑ ተፈወሰ፣ ታዘዘ፣ ስሙ ተቀየረ፣ ሙሉ ሰው ሆነ። እንደውም ያንን ነገር ፈውሱን ከተቀበለ በኋላ ጎረቤቶቹ አዩ ይላል። ወደታች ዝቅ ብለን ስንመለከተው አይነ ስውር የነበረው ሰውዬ እያየ ሲመጣ አዩና ጎረቤቶቹ ማን ነው የፈወሰኝ? ይህንን ነገር ማን አደረገ ብለው ይጠይቁታል። የፈወሰውን ያ ሰው እያለ ይናገራል። ከዛ ደግሞ እነሱ ደግሞ ምንም መልሱ ሊገባቸው ስላልቻለ ምን አደረጉ? ወደ ፈሪሳውያን በምኩራብ ውስጥ ሆነው ወደሚያገለግሉ ይዘው ሄዱ። እነዛ ፈሪሳውያኖችም ሊገባቸው አልቻለም። ማን ነው ያዳነ? እውነት አንተ እውነት አይነ ስውር ነበር? ስለዚህ በቃ የሱ መልስም ሊያምኑት ስላልቻሉ ለምን ጌታ ኢየሱስ ሲሰራ ስር ነቀል ለውጥ ያመጣል፣ ያ አለ ጠባሳ ይፈውሳል። ስለዚህ ማመን አቃታቸው እና ቤተሰቦቹ ሁሉ ተጠሩ። ቤተሰቦቹ ተጠርተው ይሄ ሰው የእናንተ ልጅ ነው ወይ እስኪባል ድረስ አዎ፣ ነገር ግን አይነ ስውር እንደነበረ አሁን እንዳየን እናውቃለን። ለዚህ ነገር ግን መልስ መስጠት የሚችለው እሱ ነው።
እሱ ሙሉ ሰው ነው አሉት። ሙሉ ሰው ያደረገው የዓይኑ መከፈት ነው። ሙሉ ሰው ያደረገው የኢየሱስ ድንቅ ስራ ነው። የእግዚአብሔር ክብር መገለጥ ነው። ለካ ጌታ ይህንን አይቶ ነው በጻፎች ፊት በታላላቆች ፊት ቆሞ ሙሉ ሰው ሆኖ ቆሞ እንደሚሄድ ኢየሱስ ያይ ነበር። ዓይነ ስውር ሆኖ ኢየሱስ ይህንን ክብር ያይ ነበር። የእግዚአብሔር ክብር በሱ እንዴት እንደሚገለጥ ያይ ነበር። ዓይኑ ባይከፈት እዛ ስፍራ ላይ የሚያቆመው የለም። የዓይኑ መከፈት ግን ወደዛ ወደ ቤተ መቅደስ እንዲገባ አደረገው። ነገር ግን ያው ክርክር ተፈጠረ። ይህንን ነገር ማን አደረገልህ አሉት። መጨረሻ ላይ የምንመለከተው አካላዊ ፈውስ ካገኘ በኋላ የዓይኑ መከፈት ብቻ አይደለም። እዚህ ጋር የምንመለከተው ቁጥር 35 ላይ እንደዚህ ይላል፣ በመልሱ አልተደሰቱም፣ በመልሱ አልረኩም። ስለዚህ ሁለተኛ ወደዚህ ቤተ መቅደስ እንዳትገባ ብለው አባረሩት ከቤተ መቅደስ። እንደውም እናንተ የሱ ደቀ መዝሙር መሆን ትፈልጋላችሁ እንዴ? ምንድነው ደጋግማችሁ የምትጠይቁኝ ብሎ ሲላቸው በቃ አባረሩት። እኛ የሙሴ ደቀ መዝሙር ነን ብለው አባረሩት። ስለዚህ ይሄ ሲያስወጡት ከምኩራብ ሲያስወጡት ማናገኘው እንደገና ኢየሱስ አገኘው። ክብር ለእግዚአብሔር ይሁን። ሃሌሉያ። ምን ይላል? ኢየሱስም ወደ ውጭ እንዳወጡት ሰማ። ሲያገኘው አንተ በእግዚአብሔር ልጅ ታምናለህን አለው። እርሱም መልሶ ጌታ ሆይ በእርሱ አምን ዘንድ ማን ነው አለ። ኢየሱስም አይተኸዋል፣ ከአንተም ጋር የሚናገረው እርሱ ነው አለው። እርሱም ጌታ ሆይ አምናለሁ አለ፣ ሰገደለትም። ሃሌሉያ። ጌታ ሆይ አምናለሁ ብሎ ምን አደረገ? ሰገደለት። ጌታ መሆኑን አወቀ። ያ ሰውዬ ይል ነበር፣ ግራ ተጋብቶ ነበር፣ ብዥታ ነበረበት። የኢየሱስን ጌትነት የኢየሱስን አምላክነት አልተረዳም ነበር። ነገር ግን እየቆየ ድጋሚ ደግሞ ጌታ ኢየሱስ ሲገለጥለት ከቤተ መቅደስ ውስጥ እንዳባረሩት አውቆ ጌታ ኢየሱስ እሱን ሲገናኘው ዳግመኛ ሲያገኘው የሆነለት ከስጋዊ ዓይኑ ፈውስ ሌላ መንፈሳዊ እይታ ነው ያገኘው። ጌትነቱን ያወቀው፣ የኢየሱስን ማዳን ያወቀው። ለካ ያዳነኝ ጌታ ነው፣ ለካ ያዳነኝ ኢየሱስ ነው፣ ለካ ታሪኬን የለወጠው ይህ ጌታ ነው፣ በማልጠብቀው መንገድ መጥቶ መታወቂያን የቀየረ ለካ ይሄ ጌታ ነው ብሎ ጌታዬ ብሎ ሰገደለት፣ አመለከው። ስለዚህ የስጋ ፈውስ ብቻ ሳይሆን ይሄ ሰው ያገኘው መንፈሳዊ እይታም አየ፣ ጌትነቱን አወቀ፣ ጌታ መሆኑን አዳኝ መሆኑን ተናገረ፣ አወቀና ያንን ጌታ የሆነውን ለጌታ ኢየሱስ ጌትነቱን አውቆ ሰገደለት፣ አመለከው፣ አምላክነቱን አወጀ። እና እግዚአብሔር የተመሰገነ ይሁን። የስጋ ፈውስ ያስፈልጋል አያስፈልግም አይደለም፣ የተነቀፈው በስጋ እውርነቱ ስለሆነ እነ ኤልሳቤጥም የስጋ መካንነት ስለነበራቸው ልጅ ማግኘት ነበረባቸው። ነገር ግን የእግዚአብሔር አጀንዳና ዓላማው ምንድነው? ክብሩን መግለጥ፣ በእኛ ህይወት ውስጥ ክብሩን መግለጥ። በዛ በቃና ዘገሊላ ታዘው እሺ ብለው የማይመስል ነገር በዛ በጋኖች ውስጥ ውሃ ሙሏቸው ሲላቸው እሺ ብለው ታዘው የማይመስለውን ነገር ሲታዘዙና ሲያደርጉ የሆነው አንድ ነገር ነው። ክብሩንም በቃና ዘገሊላ ገለጠ ይላል። ሃሌሉያ። እንግዳ ነገር አድርጎ ተአምራትን አድርጎ ክብሩን መግለጥ ነው የእግዚአብሔር ዓላማ በእኛ ላይ። እኛን የማሳዘን ይሄ ሰውዬ ዓይነ ስውር ሆኖ እንዲሞት አልነበረም የእግዚአብሔር ሐሳብ። የእግዚአብሔር ክብሩ የሚገለጠው ይሄ ሰውዬ የሆነ ዘመን ላይ ዓይን አልነበረውም፣ መጠቋቆሚያ ሆኖ ነበረ፣ መነቀፊያ ሆኖ ነበረ፣ ከሰው በታች ሆኖ ነበረ፣ በቤተ መቅደስ ውስጥ መግባት አይችልም ነበረ። ነገር ግን ታሪኩ ተቀየረና ፍጻሜው እንደዛ አልሆነ። ዓይናማ ሆነ፣ ሙሉ ሰው ሆነ፣ ከሰው ጋር ተቀላቀለና የምናልፍባቸው የህይወት ውጣ ወረዶቻችን፣ የምናልፍባቸው ፈተናዎቻችን ምን ከባድ ቢሆኑ፣ ምን ስም ቢያሰጡ፣ ሰዎች እኛን መረዳት አቅቷቸው ሌላ ስም ቢሰጡ፣ ቢነቅፉን፣ ግን መፍትሄ አለ፣ መላ አለ። ያም የመፍትሄው ጌታ የሆነው ኢየሱስ ያየናል፣ አይቶናል። ደግሞ እግዚአብሔር ይመስገን
አይቶ ዝም አይልም። ሰው ነው አይቶ ስም የሚሰጠው፣ ሰምቶ ስም የሚሰጠው። ጌታ ግን ሲመለከት ታሪክን ይለውጣል። የዚህን የዓይነ ስውር ሰውዬ ታሪክ የለወጠ ጌታ ዛሬ የእያንዳንዳችንን ታሪክ ይለውጣል። እህቴ ያንቺን ታሪክ ይለውጣል። ወንድሜ ያንተን ታሪክ ይለውጣል። የኔን ታሪክ ይለውጣል። ታሪክ መለወጥ ልማዱ የሆነ ጌታ ስለሆነ፣ ነገር ግን እኛ በጠበቅነው፣ እኛ ባሰብነው፣ እኛ በምንጠባበቀው መንገድ አይመጣም። እግዚአብሔር ይመስገን መንገደ ብዙ ስለሆነ ትላንት በሰራበትም አይመጣም። ብዙ ዓይነ ስውራኖችን ፈውሷል ጌታ፣ ግን ትላንትና ባደረገው ዳግመኛ አያደርግ። በየዕለቱ በየቀኑ አዳዲስ አሰራር ያለው የአዲስ ነገር ባለቤት ስለሆነ በሚያዘን ትእዛዝ አሜን ብለን እንታዘዝ። እሺ ጌታ ሆይ ብለን እንታዘዝ። ተው የሚለንን እንተው፣ አድርጉ የሚለንን እናድርግ። ይቅር በሉ ካለን ይቅር እንበል። ጾሙ ጸልዩ፣ ወደ ጓዳ ግቡ ቢሆን እንሁን። ተለዩ ካለን እንለይ። የእግዚአብሔር ጸጋ ደግሞ ይረዳናል። ተአምራትን የሚወልደው የኛ መታዘዝ ነው። ተአምራትን የሚያመጣው የኛ እሺ ማለት ነው። ስለዚህ ዛሬ ያላችሁበትን ሁኔታ አትጥሉት። ያላችሁበትን ሁኔታ ውደዱት። ምክንያቱም የእግዚአብሔር ክብር ሊገለጥበት ስለሆነ፣ የእግዚአብሔር የክብሩ መገለጫ ስለሆነ እግዚአብሔር ይመስገን። ስለዚህ ሰዎች ነቀፌታዎቻችንን ሲመለከቱና ሲቆጥሩ፣ የሌለንን ነገር ሲቆጥሩ፣ ዕውርነታችንን ሲያዩ ጌታ ደግሞ ምን ያህል ማለት ነው የኛን በክብር መቆማችንን፣ ለምስክርነት መብቃታችንን፣ ሕይወታችን ተለውጦ ለምስጋና መቆማችንን፣ ማመስገናችንን ጌታ ያያል። ስለዚህ እግዚአብሔር የተመሰገነ ይሁን። በዚህ መንፈስ ሆነን ጌታን እንጠብቀው። ባለንበት ሁኔታ ባለንበት ነገር ከማዘን ከማጉረምረም ረሳኸኝ ከማለት ይልቅ ጌታ ይመጣል። የዚህን ዓይነ ስውር ሰውዬ ታሪክ የለወጠ የኔንም ታሪክ ይለውጣል። ለዛ በቃና ዘገሊላ ገብቶ ተአምራት የሰራ ከውርደት ያዳነ ክብሩን የገለጠ ጌታ በእኔም ሕይወት ውስጥ ይመጣና ክብሩን ይገልጣል፣ ተአምራትን ይሰራል። ለውርደት ሳይሆን ለክብር ነው የተፈጠርኩት። ለውርደት ሳይሆን ለክብር ነው ነገሮች በእኔ ሕይወት እያለፉ ያሉት። ማሊከብር የክርስቶስ ኢየሱስ ስም በእኛ ሊከብር፣ የክርስቶስ ኢየሱስ ስም በእኛ ሊጠራ። እግዚአብሔር ይመስገን። ስለዚህ በእንዲህ አይነት መንፈስ ጌታን እንጠብቀው። መጠባበቅ ያስፈልጋል። ድንገት ጌታ ይመጣል፣ ድንገት ይመጣል። ይሄ ሰውዬ ዓይነ ስውር ሆኖ በተቀመጠበት ድንገት ነው ኢየሱስ የመጣው። ስሙ ይባረክ። አይቶ ዝም ብሎ የማይሄድ፣ አይቶ ገለል ብሎ የማይሄድ፣ አምቶ የማይሄድ፣ ተችቶ የማይሄድ፣ ነቅፎ የማይሄድ ጌታ ለፈውስ፣ ለመድኃኒት፣ ስም ለመቀየር፣ መታወቂያን ለመቀየር፣ ታሪክን ለመቀየር ወደኛ ይመጣል። ስለዚህ ሰዎች እንደሚያዩ ኢየሱስ አያይም። ሰዎች እንደሚመለከቱት የእኛን ችግር ጌታ ኢየሱስ አያይም። ለክብሩ መገለጫ ያደርገዋል። ጌታ ስሙ ይባረክ። በነገር ሁሉ የሚረዳን የእግዚአብሔር ጸጋ ከኛ ጋር ስላለ አቅም ባጣንባቸው ጉዳዮች ሁሉ ጌታ ሆይ እርዳኝ፣ ጌታ ሆይ አግዘኝ፣ አንተ የምትለኝን አንድ ስቴፕ መራመድ እንድችል እርዳኝ። ምክንያቱም ክብር በእኔ እንዲገለጥ እፈልጋለሁ። የክብር መገለጫ መሆን እፈልጋለሁ ብለን የእግዚአብሔርን መንፈስ እንድንጋብዘው እፈልጋለሁ። ስለዚህ የኛ ችግር፣ የኛ ነቀፌታ፣ የኛ ያልተፈቱ እንቆቅልሾች፣ የኛ ያልተፈቱ ቋጠሮዎች የእግዚአብሔር የክብሩ መገለጫዎች ናቸው። እንዴት የሱ ስራ አለ፣ እንዴት የሱ አደራረግ አለ። በምን ባልጠበቅነው መንገድ ጌታ ይሰራል። ነገር ግን እኛ የሚያዘንን አሜን ብለን ሰምተን መታዘዝ እንድንችል፣ ምክንያቱም የራሳችን ድርሻ ስላለ እንድንችል ጌታ ኢየሱስ ይርዳን። ዛሬ በውስጥ ያለው ጌታ ኢየሱስ ያስቀመጠው ነገሮቻችን ለክብር ይለወጣሉ። ችግሮቻችን ለዝማሬ ይለወጣሉ። ቻሌንጆቻችን፣ ፈተናዎቻችን ለምስክርነት ይቀየራሉ። ሃሌሉያ! ይህንን ነው ይዤ ወደ እናንተ የመጣሁት። እግዚአብሔር አምላካችን ስም የተባረከ ይሁን። እስቲ እንጸልይ።
አባት እግዚአብሔር ሆይ በጌታ በኢየሱስ ስም እጅግ አድርገን እናመሰግናለን። መንፈስ ቅዱስ ሆይ ስለረዳህን ማደሪያህ ይባረክ፣ ዙፋንህ ይባረክ። አንተ ታላቅ አምላክ ነህ። እኛ ከምናስበው በላይ አንተ ለኛ ታስባለህ። እኛ ከምንገምትህ በላይ አንተ ጌታ ነህ። በኢየሱስ ክርስቶስ ስም በእንቆቅልሾቻችን በተነቀፍንባቸው ነገሮች ጌታ ሆይ በራሳችን ሙሉ ሰው እንዳንሆን ሙላታችንን በከለከሉ ነገሮች ሁሉ ላይ በኢየሱስ ክርስቶስ ስም እጅ ዛሬ ጣልቃ ስለሚገባ አመሰግናለሁ። አባ እንዳስተማርከን በጌታ በኢየሱስ ክርስቶስ ስም አንተ በምታዘን በማናቸውም ትእዛዞች እሺ ብለን መታዘዝ እንድንችል ለኔም ለወገኖቼም ጸጋህን አብዛ። በኢየሱስ ስም አቅም ስጠን። ለወገኖቼ አቅም ስጥ። እግዚአብሔር ሆይ ጸጋህን ስጥ። በኢየሱስ ስም ኃይልን ስጥ። በኢየሱስ ስም ኃይልን ስጥ። ጌታ ሆይ ከምንም በላይ ደግሞ ምዕራፉ ሲጠቀልል ይሄ ሰው ያዳነውን ጌታ መሆኑን የታደገው ጌታ መሆኑን የታደገው ኢየሱስ ጌታ መሆኑን እንዳወቀ እንደሰገደለት ችግሮቻችን አንተን እንድናመልክ አንተን እንድናውቅ ባላወቅንህ መንገድ እንድናውቅ አይኖቻችንን ስለሚከፍቱ ይልቁን ጌታ ሆይ ካንተ ጋር ስለሚያጣብቁን በኢየሱስ ክርስቶስም እናመሰግናለን። ለደረስክልን ላንተ ለረዳህን ላንተ ሙሉ ሰው ላደረከን ላንተ እየሰገድን እያመለክን ጌትነትን እያወጅን ስላንተ እየመሰከርን በኢየሱስም እንኖራለን። ጸጋ ደግሞ ይረዳናል። አቅም ደግሞ ትሆነናለህ። ክብር ላንተ ይሁን። ለወገኖቼ በኢየሱስም አቅም ሆናቸው። ጸጋህን አብዛላቸው። አንተን መጠባበቅ በእምነት አንተን መጠበቅ ነገሬ እኮ ጌታ ሊከብርበት ነው። የማልፍበት ጉዳይ እኮ የእግዚአብሔር የክብሩ መገለጫ ነው። ለዚህ ተጠርቻለሁ፣ ለዚህ ተመርጫለሁ ብለው በምስጋና አንተን ይጠብቁ ዘንድ በኢየሱስም ጸጋ እንድታበዛላቸው ጸልያለሁ። በእውነት ለምታዛቸው ነገር ሁሉ መታዘዝ እንዲችሉ አቅምን እንድትሰጥ በኢየሱስም ጸልያለሁ። አባ ስለረዳህን እናመሰግናለን። ክብር በሰማይና በምድር ላንተ ብቻ ይሁን። በነገር ሁሉ ተባረክ። በጌታ በኢየሱስ ስም አሜን። እግዚአብሔር አምላክ ይባርካችሁ። ደግሞ ለሚቀጥለው በእግዚአብሔር ጸጋ እንገናኛለን።